ሰላም ሰላም እንዴት ቆያችሁኝ? ሰሙንኛ የሀገራችን የመዝናኛ ኢንዱስትሪ ውስጥ ምን አለ ብለን ያገኘነውን ይዘን ብቅ ብለናል። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንጀምር። ፈገግታው ብዙዎችን የሚገዛ ቀልዶቹ ለቢሊዮኖች ፈንጠዚያ ይፈጥራል። ወሬው በቀላል ይገባል። ከቤተ ክርስቲያን ደጃፍ ማይጠፋ ቤተሰቦቹን አክባሪ ጓደኞቹን አስቀዳሚ ይሉታል። በቅርብ የሚያውቁት ባጭር የተቀጨ ነጻነት ወርቅነህ እሬት እየጣመን ቢሆን ሀዘኑ ተቀብለናል። ሚስትና ልጆቹ ከኢትዮጵያ ብር እየላከ አሜሪካን የሚያኖረው ፍልቅልቁ ነጻነት ከሞተ በኋላ እየወጡ ያሉ መረጃዎች ለካ ከሳቁ በስተጀርባ ቁስል ነበረበት እያስባለ ይገኛል። እህትና ወንድሙ በሳሚ ስቱዲዮ ተገኝተው የተደበቀ የነጻነትና የቤተሰቦቹ ህመም አፍረጥርጠው ተናግረዋል። በተለይም እህቱ ስትናገር ነጻነት ሚስቱ ኢትዮጵያ መታ መኖር ስላልፈለገች እሱ አሜሪካን ሄዶ መኖር ጀምሮ ነበር። ሆኖም እዛ ሊደላው አልቻለም። እንደታመመ እያወቀች ሚስቱ እንኳን ልትንከባከበው ጭራሽ ራሷን ምግብ ሰርታ ለራሱ እንዲያበስል ታስገድደው ነበር። እሱም በጣም ተነዶ ደወለልኝ እና እዚህ በቃኝ ሀገር ይመጣለው ደሞ ማወራሻለኝ አለኝ። ሲመጣም መመለስ እንደማይፈልግ ነግሮኛል ትላለች። እህቱ ትቀጥላለች። እዚህ ከሚስቱ እናት ጋር የሚኖረው ነጻነት እናትየው ፊታቸው ብዙም ለነጻነት የፈካ አልነበረም። በየባጡም የቋጡም ለልጃቸው ሲያቀብሉ ከርመዋል ትላለች። የጓደኛው አስናቅም ቢሆን እጅግ የተጋነነ የሀዘን አገላለጹ በጣም አስገርሞኛል አለች። እሱ የልብ ጓደኛው ቢሆን ምን አለ ከገደለው መጠጥ በጠበቀው ትላለች በተቃጠለው አንጀቷ። ጭራሽ አስናቀ ከእናንተ በላይ እኔን እየተጎዳሁት እያለ ሚዲያ ለሚዲያ ነው የሚዞረው። እውነታው ግን እንደዛ አይደለም። የቀብሩ እለት እንኳ የሆነ ቤት እኮ ቀጠሮ ነበረን ሲል የጀመሩት ፕሮጀክት ነበር ማለት ነው ብዬ አስቤ ነበር። ግን አስናቀ ስለመጠጥ ቤት ነበር የሚያወራው። እህቱ ስትቀጥል ነጻነት በተደጋጋሚ እህቴ በሰው ተከብቤ ሰው ግን የለኝም ይለኝ ነበር። እሱ በሚስትና በጓደኞቹ የተጎዳ ልጅ ነበር ትላለች። በስሙ ጎፈንድሚ ተከፍቶ ብር ሲሰበሰብ የነበረው አሁን አስቁሞነዋል። አንድ ባለሀብት 3 ሚሊዮን ብር ሰጥቶናል። በወጣ ይተካ ሌላ ያስገባ ካለም ያሳውቀን፣ አሁን ግን አቁመናል ብላለች። እንግዲህ እዚህ ላይ ማለት የምንችለው የነጻነት ህይወት እንደዚህ ስለመኖሩ እንደ ሰው ያሳዝናል። ሁሌም ከፈገግታው ጀርባ ህመም መኖሩን ስታስበው ምን አለ አንዴ ልቤ የሚለው ሰው አጠገቡ ቢኖር ያስብላል። ይህም ይሁን ይህ ነጻነት አርፈዋል። የሞተ ነፍስ ለግል ጥቅም ለማስጠበቅ በቀንቱ ማንሳት በመሬትም በሰማይም ከባድ ነውና ነፍሱ በአጸደ ገነት ያኑረው። ሌላው ሰሞኑን በብዛት በማህበራዊ ሚዲያ አፍ እየተንከላበተ ያለው አርቲስት ሙሉዓለም ጌታቸው ነው። ሙሉዓለም በአብዛኛው የኢትዮጵያ ማህበረሰብ አፍ በማያስከድኑና ቀልድ ከቁም ነገር ያለባቸው ፊልሞች በመስራት ይታወቃል። ተወዳጅነትም አትርፈዋል። ታዲያ የትዳር ህይወቱ ግን እንደ ፊልሙ ሊሆንለት አልቻለም። በመጀመሪያ ያገባት ሚስቱ ገዳም ላይ እንደተዋወቁ ተናግሮ ነበር። ሙሉዓለም ከገዳም ካገኛት ልጅ ጋር ከ2 ዓመት መጠፋፋት በኋላ ዳግም ተገናኝተው ትውቃቸው ወደ ትዳር ቀይሮት ነበር። ሆኖም ብዙም ርቀት ሊጓዝ አልቻለም። ከዛም ከሁለተኛ ሚስቱ ማለት አዲስ ፍቅር እንደጀመረ በፎቶዎች ለአድናቂዎቹ ሲያሳውቅ አርቲስቶችም ልኮ ልጃችን ለልጃችሁ አስብሎ ነበር ለሁለተኛ ሚስቱ ማለት ነው። ከዚህ ሁሉ ነው እንግዲህ ሁለተኛ ሚስቱ በዚህ ሳምንት ነበር በቲክቶክ ያጋራችው ቪዲዮ ትንሽ በሙሉዓለም አድናቂዎች ግርታን የፈጠረ መልእክት አስተላልፋለች። እሷ እንዳለችው ከሆነ ከተለያዩ እንደቆዩና በሱ በሙሉዓለምና በታዋቂ ሴት አርቲስት ስም መጥቀስ አልፈለገችም። እሷ ያለችው በሙሉዓለምና በታዋቂ ሴት አርቲስት ጭምር ለመኖር የሚያሰጋ ማስፈራሪያ እየደረሰባት እንደሆነ ነው የተናገረችው። በቪዲዮ ላይም እግዚአብሔር ፍሩ ተውኝም ብላ ስትማጸን ነበር። ላይቭ ላይ ነበር ይሄን ያጋራችው ቪዲዮ። ላይቭ ላይ ከሷ የነበሩ ሰዎችም አርቲስት ሙሉዓለም ከድምፃዊ ቬሮኒካ ጋር ነው የሚማግጥብሽ፣ ማስፈራሪያውያም ከሷ ነው ሲሏት እንደነበር የከሽከሽ ምንጫችን ነው የነገረን። እሷ ግን የማንም ሰው መጥቀስ አልፈልግም፣ ግን በጣም አስቸጋሪ ጊዜ እያሳለፍክ ነው ያለችው። እንግዲህ እዚህ ላይ መግለጽ የሚቻለው በቅርቡ ቬሮኒካ አዳነና አርቲስት ሙሉዓለም
አንድ ላይ ፊልም እየሰሩ ነው። ከሱ ጋር ተያይዞ አንድ ላይ ማሳለፍ ምናምን ጀምረው ሊሆን ይችላል። ሰውም የነሱ ቪዲዮ እየቆረጠ ፖስት እያደረገ ነው። የሚገርመው ግን ለዚህ መልስ የሚመስል ያዳነ ልጅ ምነካት ካልጠፋ ወንድ ለምን ከባለ ትዳር ጋር ስትባል የከረመችው ቬሮኒካ የዚህ መልስ የሚመስል ትናንት አንድ ቪዲዮ አጋርታለች። ቬሮኒካ አዳነ ማለት ነው። ቪዲዮ ቬሮኒካ እና ሙሉዓለም በብዛት የሚታዩበት ሲን አለ። በቅርቡ በአዲስ ፊልም እመጣለሁም ጠብቁኝ ስትል ነው ያጋራችው ቪዲዮ። እንግዲህ ያለው እየተቆረጡ እየተፖሰቱ የሚገኙ ቪዲዮዎችም ስለ እሷ የተወሩባት ወሬም ከፊልሙ የተቆረጡ እንጂ ከሱ ጋር ግንኙነት ጀምራም ላይሆን እንችላለን። እኛም እንደ ሌላው ታይም እንሰማለን፣ ግን አንፈርድም። የሚሆነውን ደግሞ እናያለን። እንግዲህ በጣም እየተወርባቸው ያሉ ጉዳዮችን አነሳን። ከእናንተ ጋርም ቆየን። በሌላ ቪዲዮ እስከምንገናኝ ቸር ይግጠማችሁ።